ብዙ ጊዜ አስተውላችሁ ከሆነ ፖስት የማደርጋቸው ቪዲዮዎች ያን ያህል አንደኛ ኳሊቲ እንዲኖራቸው ኤክስፔክት አላደርግም። ሁለተኛ ደግሞ ያን ያህል አልጨነቅባቸውም አፕሎድ ለማድረግ ማለት ነው። እና ለምን ይመስላችኋል ያንን የማደርገው? ማለት ከሆነ ጊዜ በፊት እኮ ቪዲዮዎቼ 35,000 ቪው 40,000 ቪው ነበራቸው አይደለ? እንደውም ለዛ ነው በዚህ ፍጥነት 5,000 ሰብስክራይበር ምናምን የገባውና አሁን ላይ ግን I'm just doing like 200 ቪው 300 ቪው or even ምናልባት ከዛ በታች ማለት ነው። ለምን ይመስላችኋል ያንን የማደርገው? አንዳንዴ ያ even why you even have to do እኔ ብቻ ሳልሆን ማለት ነው። እና ለምንድነው እናንተ ማድረግ ያለባችሁ እንደዛ? ብዙ ጊዜ ወደ ሶሻል ሚዲያ ስትመጡ የሆነ በግራጁዋል ኤክስፖዠር በጣም አሪፍ ነው ማለት ትልቅ ቁጥር ሲሆን ራሱ ይዞ የሚመጣላቸው አድቫንቴጅ አለ። ለምሳሌ 50,000 ሰብስክራይበር ኦር 100,000 ስትደርሱ ራሱ ኦፖርቹኒቲዎችን ይዞ የሚመጣቸው ኦፖርቹኒቲዎች አሉ። ግን ቁጥሮችን ታች አካባቢ ያዝ ማድረግ ራሱን የቻለ ጥቅም አለው። ለምሳሌ ብዙ ነገር ትማሩበታላችሁ ኦር ኢዚሊ ከ35,000 ሰው ጋር ኮሚኒኬት ማድረግ እና ከ200 ሰው ጋር ኮሚኒኬት ማድረግ ያለውን ዲፈረንስ ተመልከቱ። ሰው ብዙ ሰው ካያችሁ በዛ ልክ የመጨነቅ እድላችሁም ከፍ ያለ ነው የሚሆነው ማለት ነው። ግን ለትንሽ ቁጥር ከሆነ የምታወሩት በዛ ውስጥ ዲቨሎፕ የምታደርጉት በጣም ብዙ ነገር አለ። ሰው በተቻላችሁ መጠን ቪዲዮዎቻችሁን ሆልድ ለማድረግ ሞክሩ። ታች ሰብስክራይብ አድርገኝ እንትን አድርገኝ ምናምን አትብላችሁ ጀስት ስሩ እና የሆነ ጊዜ ላይ የራሳችሁን ፓተርን ፊገር አውት ስታደርጉት ጀስት መተኮስ ይጀምራል። ቁጥሩ ራሱ ኤክስፖኔንሻሊ እድገቱን ማሳየት ስለሚጀምር ማለት ነው። እና ለመናገር ዩቲዩብ ላይ ላይክ ቪዲዮ በደንብ እንዲታይላችሁ ላክ ወይም ደግሞ እድል ሳይሆን ኢትስ ጀስት እንትን ነው። የራሱ የሆነ ፎርሙላ አለው፣ የራሱ የሆነ ፍሬምወርክ አለው የሚሰራበት ማለት ነው። እና ያንን ፍሬምወርክ ተከትላችሁ ከሆነ አፕሎድ የምታደርጉት ዩ ካን ሲምፕሊ ጀስት ብዙ ቪው ማግኘት ትችላላችሁ። ላይክ ጋራንቲድ ነው፣ ምንም ጥያቄ የለውም። አዝሎንግ ጋር እናንተ ኮንተንት ቫልዩ ዴሊቨር የሚያረክ እስከሆነ ድረስ ሰዎችን የሚጠቅም እስከሆነ ድረስ ጋራንቲድ ነው። ጀስት ብዙ ሰው ጋር ይደርሳል። እቺ ትክክለኛውን ፍሬምወርክ የምትከተሉ ከሆነ ማለት ነው። እና ነገር ግን አሁንም የምነግራችሁ ነገር መጀመር የምትፈልጉ ከሆነ የትኛውንም ሶሻል ሚዲያ ፕላትፎርም ላይ ገብታችሁ ኢት ኩድ ቢ ሊንክድን፣ ቲክታክ ሊሆን ይችላል፣ ቴሌግራም ሊሆን ይችላል፣ ዩቲዩብ ወሬቨር ሶሻል ሚዲያ ፕላትፎርም መጀመር የምትፈልጉ ከሆነ በተቻላችሁ መጠን ቪዎቻችሁን ታች ላይ ሆልድ ለማድረግ ሞክሩ። እንዳይጨምር፣ ቪውም እንዳይጨምር፣ ላይኩም እንዳይጨምር፣ ኮሜንቱም እንዳይጨምር ለማድረግ ሞክሩ። ይሄንን በምታደርጉበት ሰዓት በዛ ውስጥ የምትማሯቸው አዛቶቹ ላይ በጣም ብዙ ነገር ስላለ ማለት ነው። ከኮሚኒኬሽን ጋር በተያያዘ በጣም ማአት ብዙ ነገሮች ማለት ነው። ሶ ያንን ማድረግ የምትችሉ ከሆነ ዳት ግራጁዋል ኤክስፖዠር በኋላ ላይ ላይክ ኢትስ የሆነ ላይክ ሰዎች ከእናንተ ጋር ኮምፒት እንዲያደርጉ እንኳን የሚያስቸግራችሁን አይነት አንፌር አድቫንቴጅ ነው ለእናንተ ቢልድ የሚያደርገው ማለት ነው። ሶ ዱ ዲስ አይ ቲንክ ሰሞኑን ቪዲዮዎችን ከዚህ ነው እየቀረጽኩኝ ያለሁት ቤዚካሊ አስተካክላለሁ ብዬ አስባለሁ። ቴንክ ዩ ሶ ማች